ሰላም ቅዱሳን በያላችሁበት ቦታ የእግዚአብሔር ሰላም ለእናንተ ይሁን። ዛሬ አንድ ድንቅ እንግዳ ይዤ ወደ እናንተ መጥቻለሁ። እንግዳዋ በጣም ልጅ ናት። ብዙ ነገር በውስጧ አለ። ድንገት ወደ ስቱዲዮአችን መጣች። ከዛ በኋላ በውስጧ ያለውን ነገር ለማውጣት አወራን። ሚገርም መዝሙር ዘምራለች። እግዚአብሔር ያሳድጋት። እሷ ወደዚህ ተመጣና ማን እንደሆነች ከየት እንደመጣች የማን ልጅ እንደሆነች ለወደፊት ስታድግ ምን መሆን እንደምትፈልግ ትናገራለች። ስለዚህ እግዚአብሔር ይባርክሽ። ስምሽን ታስተዋውቂያለሽ፣ ከየት እንደመጣሽ፣ የማን ልጅ እንደሆንሽ፣ ስንተኛ ክፍል ተማሪ እንደሆንሽ፣ ስምሽ ማን ይባላል? እሺ፣ ስሜ ኢማስኔ ታመነ እባላለሁ። የመጣሁት ደግሞ ከዚህ ነኝ። ከዛ በኋላ እዚህ ደግሞ የገባሁት ምክንያት ሁሉም ቸርች ሲሄድ የሆነ በቃ እግዚአብሔርን በደንብ የሚያገለግል ቸርች ከሆነ ቶሎ ብዬ እገባለሁ። ስለዚህ ይሄም ከጥሩ በላይ ስለሆነ ነው የገባሁት። እናመሰግናለን። ጌታ ይባርክሽ። አባትሽ ምንድን ነው ስራው? አባቴ ስራው ነቢይ ነው። ነቢይ አገልጋይ ነው። እግዚአብሔርን ሕዝብ ነው የሚያገለግለው። እግዚአብሔርን ነው የሚያገለግለው። ጌታ ይባርከው። አሜን። እሺ፣ እናትሽስ? እናቴ 3 ስራ አላት። እሱንም በቀስታ ነው የምሰራው። አንደኛ ምግብ ቤት አላት፣ ሁለተኛ ዶክተር ናት፣ ሶስተኛ ደግሞ ዘማሪ ናት። ይገርም ነው። እሺ፣ አንቺ ምን መሆን ነው የምትፈልጊው ለወደፊቱ? ለወደፊትማ ዘማሪ ኢማስኔ ታመነ እንድባል እፈልጋለሁ። ጌታ ይባርክሽ። አሜን። እሺ፣ በጣም የምትወጂው ዘማሪ አለ? በጣም የምትወጂው በጣም የምታደንቂው ዘማሪ ካለ እስቲ እሱም አስቴር አበበ ናት። አስቴር አበበን በጣም ትወጃታለሽ? ከበጣም በላይ። የእሷን መዝሙር እስቲ አንድ መዝሙር ትዘምሪልናለሽ? ፈራው ፍራቴ ቃል ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘ ፊትህን በማየት ደመቀ ሕይወቴ ባንተ በመቆየት